ዛሬ ደስ የሚል ነገር ልንገራችሁ። መጀመሪያም ስንጠብቀው የነበረ ስንጓጓለት የነበረ ነገር ማለት ነው። እንግዲህ አንዳንድ ጊዜ ፍቅር በስተ በኋላ ሲመጣ ደግሞ ደስ ያስብላል። ዛሬ ዩሲያስ ሄቨንን አፈቅርሻለሁ ብሎ ተናገረ ማለት ነው። የሚገርመው ነገር እኮ ማለት ነው ይህን ሁሉ ነገር ሊያደርግ የነበረው መጀመሪያ ሰላም አላት። አንዴ ቁጭ አልክ ስል ሰላም አላልከኝም ትናገራለህ ስል እየጠበቅኩ ነው ዝም አልክ ስትለው ነበረ። ከዛም በኋላ እሱም ደግሞ አይ አሁን እኮ ኢዮስያስ ዝምተኛው ነው ስም አውጭለት ምናምን እያላት ነበር። እኔማ ስም አላወጣም ለራስ አውጣለት እንጂ ትለዋለች። እንዴ በፊት አውጣቶች ሂደት የለ ስለዚህ አሁን ዝምተኛ ስለሆንኩኝ ስም አውጭልኝ እያላት እያወሩ እያለ ጄሪ ትመጣና እነዚህ ልጆች በቃ ፊት ለፊት በቃ አይናቸውን እየተያዩ ፍቅር ገባላቸው አይደለ? እነዚህንማ ሂድ ማቋረጥ አለብኝ ብላ ሄቨን እንደዛ አድርጋ እያወራች ጄሪዬ ሂዳ ቁርጥ አደረገቻቸው። አንተ ኢየሱስ ከዚህ ከዲዛ እንዳጥፋ አቋርጥ ሂድ ብዬ አልነበረም እንዴ? ምን ልታረግ ነው እዚህ የተቀመጥከው? ምን ልትሆን ነው እዚህ ፍጥጥ ብላ የተቀመጥከው? ብላ ታፋታ። እንዴ ምንሻል ጄሪ? እንዴ ታይን እንጂ እናውራበት ምንሽ ነው? ከዛ አንተ ታፈቅራታለህ እንዴ ብላ ጠይቅ። እኔ ነገሩ ብታፈቅራት ስን የምናገባኝ በአንድ በኩል እኔ ውስጥ ያለኝ ብዙ ሰዎች ናቸው ያል አይገርምም? የጀሪ ነገር እውነቷን እኮ ነው። አንደኛይቱ ቢያፈቅሩ ሳ ምን አገባሽ፣ አንደኛይቱ ሳ ለምን ታፈቅራለች ትጎዳለች የሚል፣ አንደኛው ደግሞ ሌላ ነገር የሚያስብ ነው። እንደውም እኔ የምፈልጋት አለት ኢዮስያስ፣ እኔ የምፈልጋት ቢፋቀሩስ ምን አገባኝ የምትለውና አላት። እንዴ አንተ ልጅ እየተናገርክ ነው፣ ዝም ትበል፣ እንደው ዝም በላለችው። እንደምን ነው ዝም ለምን ዝም ላለኝ? ቆይ እኔ አንድ ነገር ብቻ ጠይቅ፣ አንተ ታፈቅራታለህ ሄቨንን? ከዛ በዛ አለበለዛ እማትናገር ከሆነ ማፍቀርህን አለማፍቀርህን እማትናገር ሆነ አቀስርስርስር አድርጌ ሄጄ ቢሮ ለአባቷ ነው የምናገረልህ አለችው። ከዛ እሱም ደግሞ እንደ ምን አዎ ተናገር፣ እስከ 3 እስከምቆጥ ድረስ ካልተናገርክ ማፍቀርህንና አለማፍቀርህን እኔ ሄጄ ነው የምናገራለች። 1 2 አዎ አፈቅራታለሁ አይልም? ወይኔ ደስታ! ግን ደግሞ በተግልባጩ ሄቨንዬ ድንግጥ ብላን የቀረችው፣ በቃ ፍዝዝ ብላን የቀረችው። የምታደርገው ምናምን ምን አለችው? አዎ ሄቨን እኔ መናገር ፈርጅ ነው እንጂ እስካሁን ድረስ እኔ አፈቅርሻለሁኝ እወድሻለሁኝ በዚህ መልኩ መግለጤ በጣም አስቀይሞኛል ምናምን ብሎ አናገራት እሱ ማለት ነው። ከዛ እወድሻለሁ አፈቅርሻለሁኝ ብሎ እሱም ሄደ። ሄቨንም በቃ ተፈከረከች፣ በቃ የምትሆነው ጉራ ጠፋች። ከዛም እንደገና ጀሪ ጋር ቁጭ አለች። ይሄ ነገር ምንድን ነው ጀሪ? ግን ዩሲያስ እውነቱን እወድሻለሁ አፈቅርሻለሁ ብሏል። አንቺ ምን አባሽ ሆነሻል? ባፈቅርሽ አንቺ ልጅ ይሄንን ልብሽን ወደዛ መልሽ ብይሻለሁ። እንዴት ታፈቅር ያልቻል እንዴ? ማለት በቃ እኔ አሁን ብቻዬን መሆን አለብኝ ትላታለች። እሺ ጄሪዬ ብቻዋን ሄዳ ወይኔ ጄሪ ግን ደስ ትለኛለች። አረ ወይኔ እኔ ገረመኝ ብርቴ ናት። አሁን ብርቴ እውነት ካሊድን አፈቅርሃለሁ ብላው ነው እሺ ብላው ነው። ካሊድ እየዘለለ ይመጣና ከጓደኛው ጋራ ብርት እኮ እሺ አለችኝ እንጠናና ጸባይህን ለወቋት እንዴ ለትዳር ነው እንደ ለፍቅር ነው እንጂ መቼ ትዳር ውስጥ የገባችሁ ደግሞ ለፍቅርም መጠናናት አለ እንዴ? በእኛ እንጀምሮ አለ። አረ ጉድ እኮ ነው የና ብቻ ብርቴ የማትገመት ሰው ናት። ምን አይነት አስተሳሰብ ቢኖራት ነው ይህ የሆነ ነገር ብታስብ ነው እንጂ እንደዚህ ያለችው። እባክህን አንተም እሷን አፍቅረ ሰብለን ወደ ራስን መልሰህ ወደ ሌላ እንዳትሄድ እኔም እሷን አፍቅሬ አቃጠለዋለሁ ምናምን አለው። እንግዲህ በእርግጥ እውነቱን ነው። ብርቴ ምን እንዳሰበች አይታወቅም። እውነት ካሊድ በእርግጥ ካሊድ አሁን ራሱ ትክክለኛ ስሜት እሱ ለራሱ የእውነት እንደው ከልቡ አፍቅሯት ነው ወይስ በቃ አይን ፍቅር አለ አይደለ? የአይን ፍቅር ገብቶለት ነው። ብቻ አላውቅም መጨረሻውን። ጆንዬም እንግዲህ ለሰብልዬ ነግሯት ነበረ። ሰብልዬም ደግሞ ሄዳ ለመሲ ንገርሽም እንደው የማይሰማ ጉዳይ የለም ማለቻት። ምንድን ነው እንዴ ብርቴ እኮ ካሊድን እኮ እፋቀር ብላለች አለቻት። እንዴ እውነትሽን ነው? እኔ አላውቅም። ብቻ የሆነ ነገር አስባ የሆነ ዱብዳ ነገር ልታመጣ ነው እንጂ ወይንም ደግሞ ኤላ አንድ ቀና ብላ የምታደርገው ነገር ነው እንጂ እኔ እሱን ታፈቅረዋለች ብዬ በፍጹም አላምንም አለች። አዎ እሱማ የማይጠረጠር ነገር ነው አለቻት። እና ታዲያ ምን አስባ ይሆን? እሺ አንቺ እስከ ጆኔ ጋር እንዴት ነሽ? ደህና ነን፣ አሁን ሰላም እያለኝ ነው፣ ወደፊት ግን አላውቅም አለቻት። ኦኬ እሺ አይዞሽ አብሽሪ፣ ብቻ ጓደኛ አይዞሽ ጠንክሬ፣ እሱም ሁሉም ነገር ሁሉም ግልጽ ሲሆን ይብራራል ትላታለች። እንግዲህ ያው ሰብለና ደግሞ አለም ፊት ለፊት ተገናኙ። እነሱ ሁለታቸው ሲገናኙ
አይጥና ድመት እኔ ላንቺ አስቤ እንደዛ ባልኩሽ ነው ኸይር ነገር ማትመልሽልኝ ምናምን። አንቺስ እንግዳ ሰራፊ አሁን ኤላ ማፍቀር አለበት አንቺ። ምክንያቱም ብርቲ ኸሊድን አፈቅረዋለሁ ብላለች። ስለዚህ አሁን ካላፈቀረሽ መቼም አያፈቅርሽ ማቻት አንቺ እያለሽ አለቻት። እኔ ደግሞ ምን አገባኛ ድሮውንም አልፈልገውም አሁንም አልፈልገውም። አንቺ ከጎን እየተሸኮሸኮሽ እያገኘሽው አይደለ ምስጥ አይደለሽ እንደ ምናምን እባክሽ እኔ ለአንቺ ባስብኩልሽ እንደዚህ ባልኩሽ ግን አሁን ካላፈቀረሽ እሱ ኤላ ካላፈቀረሽ አለ መቼም እንደማፈቅርሽ ወቂ። አሁን በግል እንዳገኝሽ እነዚህ እንዲያፈቅርሽ አድርጊ አለቻት። የሚገርመው ነገር በጣም ይገርማል። ያሳዘነኝ ነገር ደግሞ አቻንቴ ነው። በጣም አሳዝኖኛል ማለት ነው። እንግዲህ እሷ የመጣችበት ምክንያት ያው ንብረት ስላለው አባቱ አይደለም ጀግናው አባትህ አይደለም አባትህ ሌላ አባት ነው ሀብት አለው ንብረት አለው ብሎ ሲነግረው በጣም ደነገጠ። ግን ያ ሰውዬ ግን የምር እውነታውን ኮርትም የሆነ ሰውዬ ማለት ነው ሄዶ ሲነግረው እኔ የእውነት ሊነግረው ነው ወይ እውነት ሊያግዘው ነው ብዬ አላሰብኩም ነበረ። ግን ሄዶ ሲነግረው ኪሩ የተጠጋችህ ለዝን ነው። እንደገና ደግሞ ወንድም አለ በሁለታችሁ ስም ንብረት ስላለ ያንን ሊያከፋፈል ብሎ አባት ደግሞ በጣም ታሟል ብሎት አንተ ረፍ በቃ ዝም በላ አንተ እንደዛ አይነት ነገር እንድትናገር አልፈልግም አለ። እኔና ታዲያ እውነቱን የተናገርኩት እውነቱን በተናገርኩበት ነው እንደዚህ የምትለው ሲለው በጣም እንትና ለማለት ነው። በጣም ስሜታዊ ሆነ። ሀቂቀን እኔ ራሱ ኪሩ እንደዚህ ታደርጋለች ብዬ ፊቱንም እኮ የሆነ ነገር ጀግናውን ሳስታውቃት እንደገና ደግሞ ነገር ስትፈልግ በስተጀርባዋ ሌላ ነገር ይዛ እንደምትመጣ እኮ ፊቱንም ታጥሬ ያለው ግን ደግሞ ብጎዳ ይሻላል ምናምን አለ። ከዛም በቃ ተረጋጋለ። አቡሻም እኮ እኛ እሱ ቀዳመን እንጂ እኛ እኮ ልንነግርህ ነበረ ግን እሱ ቀዳመን ይለዋል። በጣም አዘነ እና ታዲያ ምን ልታደርግ ነው? በቃ ምንም አያደርግም አሻንቲ። እሱ ደግሞ በጣም ይወዳታል፣ አባዬ ይወዳታል። ስለዚህ የእሷን እንደዚህ ምንነቷን የመጣችበትን መናገር አልፈልግም። እኔ በሚጨርሰው ጫወታ እኔ የምጀምራለሁኛል ማለት እሷ እንደዚህ ጫወቸችብኝ እኔ የምጫወትባታለሁ። ስለዚህ ዝም በሉ እኔ ራሴ ያውቃለሁኝ አለው። አቡሻም እሺ በቃ ግን ራስ እንድትጎዳና እንትን እንድትላት አንፈልግም። እኛም እየተከታተልናት ነበረ ግን እሱ ቀደመን እንጂ አለው። እናትህን ነው ግን? አዎ እውነቴን ነው አለው። በጣም ያሳዝናል። ሀቂቀን አንዳንድ ጊዜ በውስጣችሁ መጎዳት አልነበረም በጣም ማለት ነው። ጄሪም እንግዲህ ብቻዋን ቁጭ ብላ በቃ ሁሉም ሰው ተፋቀረ፣ ሁሉም ሰው ተገናኘ። ሄቨንም አፈቀረች በቃ ዮሲያስን። እኔስ ጊሊያድን ስለ ጊሊያድ እያሰበች የዮሲያስ አፍቃሪ ትመጣና ታቋርጣታለች። አንቺ ግን ዮሲያስ ምን ሆነ? በጣም ተቀይሯል። ከሄቨን ጋር ተጣልተው ነው እንደ የሆነ ነገር ሲሆን ነው ከእሷ ጋር እንደዛ አይነት ነገር የሚሆነ ትላታለች። እንዴ ማለት አደሽ አጠይቀም እንዴ ባክሽ ጄሪ እኔ እየቀለድኩ አይደለም ንገሪ ትላታለች። እንዴ እንግዳስ ድንገሩሽ ሄይወልሽ እንግዲህ ያው ትንፋሹ ሰጂ ምንም ነገር እንደባለፈው ፌንት እንዳትነቅሊ የሆነ ነገር ልንገርሽ፣ ከዛም በኋላ የምትወስኙን ውሳሽን ትወስያል። ሴት አደረሽ እንዲ አትልፈሰፈስ ሽቤ ትላታለች። ከዛም እንግዲህ ህልሽማ እያለች ማለት ነው ወልሽ ዮሲያስ አፈቅርሻለሁ ብሎ ፍቅሩን ገለጠላለ ሄቨን አለች። ምን እውነትሽን ነው እንዴ አንቺ? እንግዲህ ነግሬሻለሁ ዝም በይ። እውነት ጄሪ ግን ጎበዝ ናት። ሳላደንቃት አላልፈም በርግጥ ማለት ነው ሀቂቃን። ከዚ ዝም በይ እንደ ፊቱንስ እያውቁሽ አይደለም እንዴ እና እንደሚያፈራ ታውቂያለሽ። ፊቱንም እንዴት እንደዚህ እኔማ ይሄን አልችለውም። በጣም ተንበረቀረቀች። እንግዲህ ተስፋሽን ቆረጭ ብላ ትነግራታለች። ሶስቷም ስለ ጊደድ እያሰብሽ ነበረ ጄሪ ግን መቼ ነው ፍቅር የሚይዛት ግን? አነ እንዲ እሷን ፍቅር ይዛት እንዲሁ ከማን ይሆን ፍቅር የሚይዛት? ከማን ሰው ይሆን ፍቅር የሚይዛት የሚያብረከርቃት? ወይኔ እስኪ ጄሪ ታፍቅር የምትሉ አፍቅራ በፍቅር እንዴት እንደሆነ ፍቅር እንዴት እንደሚሆን እንደሚያገበግብ አሰብ። በቃ ሄቨን ማፈቀረች በቃ እንደዛች እንደ ቤዛ ወደዛ ልታንቋልን ነው በቃ ማለት ነው እያለች ሀሳብ ውስጥ የገባች ማለት ነው። ወይኔ እንግዲህ ከዛም በኋላ ደግሞ እንግዲህ መሲና ናታን የኔ ቆንጆች የኔ ልዕልቶች እነሱ መቼ ነው የሚፋቀሩት? ግን መቼ ነው እወድሻለሁ የሚላት? እሷ በአሽሙር ብትነግረው በምን ብትነግረው ሊገባ አልቻለም። ትመጣና አንተ ቆይ እስኪ ምን እያደረግክ ነው እንዴ? ቆይ እስኪ ዞር በልኩ ጓደኞች ምን አለ ሁሉም ተፋቀረ። ይኸውልህ እንግዲህ ብሪቲ እንኳን ለራሱ ያንን ጓደኛቸውን የጆኒን ጓደኛ ያንን እንትና አፈቅራለሁ ተቀበለ። አረ ውሸት ነው እንዴ አንቺ የኔን እልት የኔ ቆንጆ እያለ ሲያማግስ
ከዛ አይደለሽም ብሎ በቃ የኔ ልትነሽ እያለ እያዘራት እያስከረከራት ነበረ። ግን እኔ እነሱ መቼ ነው ፍቅራቸውን የሚገላለጡት? መቼ ነው እወድሃለሁ የሚላት? ወይኔ እኔ በጣም እንትን ብያለሁኝ፣ ተሰምቶኛል። መሲና የናታን ነገር መቼ እንደሆነ ፍቅሩን የሚገልጽላት ማለት ነው። እሷ ብትነግረውም ሊገባው አልቻለም። ከዛም በኋላ እነሱ እንደዛ እየተባባሉ እንግዲህ ቃጅልዬ ደግሞ ብቻዋን ቁጭ ብላ እያሰበች እያብሰለሰለች ቾምቤ ይመጣላታል። ቾምቤ ሲመጣ ደግሞ ምንሽ ነው ሲላት፣ እባክህን ተስራ እኮ ተባረርኩኝ። እንዴት ያባሩሻል? ሂጅ አናግረዋል ሲላት፣ ምን ታናግረዋለህ? እሱማ እንደዚህ ነው እንደዚህ በዛ ብቶ በዚህ ወርዶ አለችው። በቃ አይደለም እንዴት ያባርሻ? ቢያንስ እንኳን ቅጣት ይቀጣሻል እንጂ ማባረር አልነበረበትም ይላታል። እኔ ምን አውቃለሁ እንደዛ አደረገ ምናምን አለች። እናማ እሺ ችግር የለውም አንቺ ያጠራቅምሻት ነገር የለችም እንዳላት፣ አይ ያጠራቀምኩት ነገር አለኝ ግን ደግሞ የዝክን ያክልም ቲቪ ምናምን የሚገዛ አይደለም ምናምን ትለዋለች። እንዴት ማለት? አይገዛም። ስለዚህ እኔ ምን እንደማደርግ አላውቅም። እሺ ችግር የለውም እኔ የሚያጠራቅምኳት ነገር አለችኝ። የማነት ስዬ አለ የእሱ የቆየ ስለሆነ በርካሽ ይሸጥልናል፣ የተረፈውን ደግሞ ቀስ ብለን እንሰጣለን ምናምን። እንዴ አንተስ ያጠራቀምከው ለሆነ ነገር ፈልገው ውሳ እንደሆነ ትላለች። እሱማ ለሆነ ነገር እየፈለግኩት ነገር ነው እሱን ያስቀመጥኩት፣ ግን ደግሞ ከአንቺ የሚብስ ነገር የለም። አንቺም ሰርተሽ እኔም ሰርቼ ያው እንደ ብድር ነው ብድር እንድታመጭ፣ ግን በኋላ ግን ጓ ምናምን እንዳትል ትላለች። በዚህ ተስማምቻለሁ ችግር የለብኝም ማለት እንግዲህ እሱ እያገዛት ነው ያለው። የምር እነሱ ሁለታቸው ደግሞ አንድ ላይ እሱ ያወዳታል፣ ያው ቾምቤ እንደሚያፈቅራት እንደሚሆናል ተነግሯታል። እሷም ደግሞ ቃጀል ደግሞ እንደው ቃጀል እና ቾምቤ ተዋደው ተፋቅረው እወድሃለሁ ብላ የምታወጣበት ቀን ናፈቀኝ። እሱ ቢነግራትም እሷ ልትሰማ አልቻለችም። ከዛም በኋላ እንደዚህ እያለ እንግዲህ ናታን ደግሞ ወደ ኤላ ጋር እየሄደ ሰላም እያለው ነበረ። ሊነግረው ነው እርግጠኛ ነኝ፣ ሊነግረው ነው እንጂ ሌላ ነገር እንኳን አይደለም። ያችም ደግሞ አወጣጣለሁ ብሎ ነበረ። እንግዲህ ከዚህ ላይ ያበቃል። ቀጣይ ፓርት እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ ሸማጋች